በጣም ይውላችሁ ተቃጢ በቃ የሆነ ነገር ውስጥ እዚህ ጋር እያረረ ነው ጨጓሬ ነው የምላችሁ። በቃ አብርኩኝ ውስጣችሁ ተጉርቶ ያውቃል አይደል? በቃ ተሰማኝ ዛሬ ራይስ ማጋሌሽ እና ሳሊባግ እናንተ አይገባችሁም። እሺ እግዚአብሔርን ውስጤ በቃ ለፈረዳ ነው። ኧረ ወይኔ ብላ ጾም ነው ብላ እሺ ቤት ገብተናል። በመጀመሪያ የሲቲ ደጋፊዎች ኮንግራቹሌሽንስ ዘንድሮ ትሮፊለስ ከመሆን ድናችኋል። በቃ እስቲ አሁን የምትፎክሩት እኔ ፎክሬ አልተሳካልኝም፣ እናንተ ደግሞ በዚህ መፎከር ብቻ ሳይሆን ከዚህ በኋላ ትፎክራላችሁ። ምን ይሆናል ማለት ነው። ሲጀመር ካራባኦ የኢሉሚናቲ ነው ጋይስ፣ ምንም እንዳይደብራችሁ። እኛ ሲቲን እኛ ራሳችን እንበቀለላችኋለን። ኤፍ ኤ ካፕ ላይ ለባዶ ነው አይደል ብቅል እናደርግላችኋለን። በካራባኦ ምናምን የሚልን እንዳሰ ዋንጫው ራሱ የሆነ ኩባያ የሚመስለን ታይፕ አይደለም። ይሄ ካራባኦ የሚባል ዋንጫ ራሱ በቃ ማንም እንዳይደብራችሁ። እሺ ዋንጫውን ማጣቱን እኮ እንተው ችግር የለው፣ ግን በአማተር በሆነ ስህተት እመኑኝ፣ አማተር ተጫዋች ማለት ነው በእንደዚህ አይነት የዋንጫ የፋይናል ጨዋታ ላይ እንደዚህ አይነት ስህተት አይሰራም። የምሬን ነው የምላችሁ። ማለት የቡድኑን ሞራልም ጭምር ነው አብሮ ግድል ያደረገው። ምን አይነት እንዴት ነው ይሄን እንኳን ሰው ምን ብሎ ነው አመለጠኝ ሊለን ነው እንዴ? ጀማው አመለጠኝ ሊለን ነው ኬፓ። ኧረ በአላህ ምን አይነት ኧረ በእናታችሁ ምን አይነት ስህተት ነው የሰራ ነው? ምን አይነት ስህተት እንደዛ ሰው እንዳልተሟገተለት። እኔ እኮ ኬፓ ካልተሰለፈ የሚል ጀማአ የነበረው ብዛቱ እርግጥ ነው ትክክል እኮ ነው። በቃ እዚህ ውድድር ላይ እስከ ፋይናል ድረስ እንድንደርስ ያደረገን እሱ ነበረ። ግን ባለቀ ሰዓት በ11ኛው ሰዓት ላይ ደግሞ ዋጋ ያስከፈለንም ተጫዋች እራሱ ሆኖ ተገኘ። ምን አይነት ስህተት ነው? ወይኔ ኬፓ። እሺ ተሸንፈናል በሲቲ ባይዘው ማን ነው ይሄ? ያው ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባኦ ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማን ሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ ኔክስት ሲዝን እሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል ኦፊሻሊ ማለት ነው። ምንም ማለት አይደለም እውነቱን ለመናገር። አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ። ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብዬ አላምንም። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷላ። ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራባኦ ካፑን ብትመጣ መረገጣችን አይቀርም፣ ብናጣውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ የፊታችን የምናደርገው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፍ ደጋፊዎች አብዩኤል ጨምሮ ማን ትኮራለን። አብዩኤልን ጨምሮ የበከተ አስተሳሰብ ያላቸው ወያሎች አለ። እንዳንተና እንዳንዳንድ ወያሎች የበከተ አስተሳሰብ ያለው ደግሞ እግር ኳስ ተመልካች የለም። ስለ መብከት ከሆነ የምናወራው ማለት ነው። የአምና የአውሮፓ ሊግ ፋይናል ላይ የከተማ ተቀናቃኝ ልደግፍ ማሊያ ለብሼ የመጣሁት እኔ አይደለሁም፣ እናንተ ወያሎች ናችሁ። ስለ መቋጠር ታወራለህ እንዴ? አንተ ላይ ሲቋጠር እኛ ክፉነን፣ አንተ ስትቋጠር ኖርማል ነው። ዋንጫ የማንበላበትን ጨዋታ ተሰብስበ ስትቋጠር አይደል ስትወይል አይደል እንዴ የምትውለው? ለማንኛውም ማለት ነው ከጎናችሁ ያለ የትኛውንም ወያላ 2 ሳምንት ወይም 1 ሳምንት ጭራውን ይዛችሁ መግቢያ መውጫ አሳጡት። ቢያሸንፉ ኖሮ የሚጨፍሩት የሲቲ ደጋፊ ላይ ሳይሆን እኛ ላይ ነበረ። የበከተ ወያላ ይላል። የበከትክ ወያላ እንዴት ነው ታደረለት የአርሴ ፋሚሊያ? እንዴት ነው አዳር? ምንም ማለት አይደለም። እንግዲህ ነገም ሌላ ቀን ነው። ፏ ብለን ነው የምንውለው። ማሊያችንን ለብሰን ካራባኦ ካፕ ነው እንጂ አጣነው ፕሪሚየር ሊጉን አይደለም። እሺ ምንም እንዳይደብራችሁ ማሊያችሁ ለብሳችሁ ከተማው ላይ ፏ ብላችሁ መንቀሳቀስ ነው። የቀረችንን ትንሽ ጨዋታ ዘና ፈታ እያለ ፕሪሚየር ሊጋችን ላይ ፎከስ አድርገን መጨረስ ነው ያለብን። እሺ እንድትችሉ እንዳይደብራችሁ ተማመንባችኋለሁ። ማይ ፋሚሊ ገነርስ ፋሚሊ ወደፊትና ወደፊት ብቻ